ብዙ ስቃይ ውስጥ ያለፈ አንድ ሰው አንድ ጽሁፍ አጋርቶናል። እሱን ላካፍላችሁ። እናንተ ኮፒ ሊንክ ሼር እያደረጋችሁ ይህ መረጃ ለብዙዎች በተለይ በስደት ላሉ ወገኖች እንዲደርስ እያደረጋችሁ መልእክቱን ተከታተሉት። በእኔ ደረሰብኝን ላካፍላችሁ። ስለዚህ ልጅ በግራም በቀኝም ብዙ ነገሮች ሲባሉ እየተመለከትኩ ነው። እውነት ለመናገር የሰራው ነገር ስህተት ነው። ምንም ነገር ቢፈጠር ታግሶ ማሳለፍን እመክራለሁ። በዚህ አጋጣሚ ከ10ዎቹ ዓመታት በፊት በራሴ የደረሰብኝን ላካፍላችሁ። ጣይፍ አካባቢ ይሰራ ነበር። ባህርተኛ ነኝ። ስራዬን አንድም ሳላጓድል በተገቢው መልኩ ሰራለታለሁ። ይባስ ብሎ ከእረኝነት ስመለስ ወይም ማታ ስራ ጨርሼ እየደከመኝ ጎኔን መቼ ጋደም ብዬ ባሳረፍኩ ስል ይመጣና ከቤት ትንሽ ስራ አለኝ ብሎ ይወስደኛል። እዛ ሲሄድ ግን ቀላል ስራ እንዳይመስላችሁ የሚጠብቀኝ በማዳበሪያና በኬሻ ሙሉ አሸዋ እየሞላው ሁለተኛ ፎቅ ላይ አዲስ የሚሰራውን ቤቱ እየተሸከምኩ ደልድል ይለኝ ነበር። መቼም የአሸዋውን ክብደት ለእናንተ አልነግራችሁም። ሰው ሲደክመው ያልበዋል አይደል? ይህኔ ግን እንደዛ አልነበረም። ድርቅ ምጥጥ ነበር ያልኩት። ጠብ የሚል ነገር አይወጣኝም። እዛው እንዳለው ሰውነቴ ነጭ ሆኖ እንደ ድፍ ይተለተል ነበር። በተደጋጋሚ የተለያዩ ስራዎችን ያሰራኝ ስለነበር ከመደበኛው ስራዬ ውጪ ማለት ነው። እንደዛ ብሎ ምስጋና የለውም። ደከመኝ፣ ነገ ጨርሰዋለሁ፣ ከቤትም ሄጄ ራስ ሰርቼ መቼ ልተኛ ነው ስለው ልትተኛ ነው እንዲህ መጣሁ አህያ፣ በእነሱ አባባል ሁማር ይለኝ ነበር። ብዙ እዚህ መጻፍ የማልፈልጋቸው ቤተሰቦቼን ጭምር ይሰድብብኝ ነበር። ይሄ ሲሆን የ4 ወር ደሞዝ ይዞብኝ በወር 500 ሪያል ነበር የምሰራው። ግን በጊዜው የዛሬውን አያርገውና ብሩ የሚናቅ አልነበረም። ብዙ ነገር ይገልጻል ኢትዮጵያ ሲላክ። ብሬን ስለው አብሽር ነገ ዛሬ እያለ 5 ወር ሞላ። እኔም ጥየው እንዳልሄድ አባቴ በሬውን ሸጦ ስለላከልኝ እሱን ለመተካት ስል ይሰጠኛል እያልኩ በጉጉት ጠበቅኩት። ግን አልሆነም። አንድ ቀን ካልሰጠኸኝ አልሰራም ብዬ ስራ ቆምኩ። ማታ አመጣለሁ እባክህን አለኝ። ሁልጊዜ እንደዚህ ስለሚል እምቢ አልኩት። በጣም ተናደደ። ሄደና የሆነ እንጨት ይዞ መጣ። ራሴን ለመምታት ወረወረብኝ። በእጄ መክቼ ያዝኩት። ለመቀማት ሞከር፣ አልሆነለትም። አጥብቄ ይዤበት ነበር። ከዚያ አፉ ላይ የነበረውን ምራቅ አክታውን በሙሉ ፊቴ ላይ ተፋብኝ። በአንዱ እጄ እንጨቱን ለቀኩና የተፋብኝን ሳብስ ነጠቀኝና አንድ ጊዜ ወገቤ ላይ መታኝ። በጣም ተፈታተነኝ። ደሞዜን ቀምቶ በዛ ላይ ዱላው። እውነት ነው የምላችሁ፣ በጣም ነው ወንድነቴን የተፈታተነው። ትዕግስቴንም ጨረሰው። ለእኛ ለኢትዮጵያውያን ሲሆን ደግሞ በጣም ከባድ ነው። መታገስ አልቻልኩም። ደሞዜም ይቅር በሰላም ልትወኝ ብለው ባሪያ በእነሱ ቋንቋ አቢድ የት ትሄዳለህ? ልትሰራ አይደል የመጣው ይለኛል። እኔም ገፈተርኩትና ይዞኝ የነበረውን አስለቀኩት። ያኔ በመኪናው ሊገጨኝ ሩጦ ወደ መኪናው ሲሄድ ቀድሜ በድንጋይ ከጆሮ ስር መታወትና የመኪናው በር እንደተከፈተ ሳይገባ ወደቀ። በነገራችን ላይ ይህ ሁሉ ስንላፋና ስንታገል ከበሳሰው ይዤ የመጣሁት ጩቤ ይዤ ነበር። ልጨርሰው አልጨርሰው እያልኩ አወጣና አወርድ አሰብኩ። ነገር ግን እንደምንም ብዬ እንደ እሳት የሚፈጀኝን ንዴቴን ጨርሰው የሚለኝን መንፈስ ተቆጣጥሬ ለእናቴ ስል ተውኩትና ከኪሱ የነበረችውን አይፎን ስልክ ይዤበት ሄድኩ። ያን ያደረግኩት ስልኩን ፈልጌው ሳይሆን ደውሎ በየበሩ ሰው እንዳያስቀምጥብኝ ነበር። ትንሽ እንደሄድኩ የኔንም የሱንም ስልክ ሰብሬ ጣልኩ። እኔም እግዚአብሔር ይመስገን ምንም ሳልሆን ከደህና ቦታ ደረስኩ። ብዙም ሳልቆይ የእነዚያን የጣሊያንን ሱሪ ያስወለቁ የጀግኖች ልጆች ሁኜማ ወንድነቴ አይፈተንም ብዬ ጥየው ሀገር የገባው እግዚአብሔር ይመስገን። አርሼ እንደ ፋርሽ ነግጄ እየኖርኩ ነው። እናም ወገኖች የሀሳብ ያጋራኋችሁ በጭፍን አትፍ። አንዳንድ ሳሉ እንደ ሌላው ዜጋ አልቅሶ ዝም ለማለት ለእኛ ለኢትዮጵያን ከባድ ነው። በወንድነታችን፣ በሚስታችን፣ በርስታችን ለሚመጣ ማርያምን ነው የምላችሁ መታገስ በጣም ይከብዳል። ይሄ ወንድማችንም የሀገሩን ሕግ እያወቀ ከተያዘ ምን እንደሚያደርጉት እየተረዳ ያለ ምክንያት አልፈጸመውም። መታገስ ከሚችለው በላይ ታግሶ አልችሉ ይሆናል። ይህን በማድረጉ ግን አልደግፈውም፣ ግን አልቀስረው። ፈጣሪ ከእናትህ እጅ ያስገባ። አራሽ